ጤና ይስጥልን። በዛሬው ዕለት የምንወያየው ወይም የምንማማረው የሰዎች ግንኙነትና የቡድን ተጽዕኖ ቲም ኢንፍሉዌንስ ምን ይመስላል በሚለው ላይ ነው። በተለይ አስቸጋሪ ሰዎችን የመያዝ ጥበብ ሃንድሊንግ ዲፊካልት ፒፕልስ የሚለው ላይ ትኩረት አድርገን የምንነጋገር። መሪነት እንደምታውቁት አልጋ በአልጋ አይደለም። አስቸጋሪ ሁኔታዎች ውስጥ ማለፍም ነው። ግትር፣ ሰነፍ ወይም ሁል ጊዜ የሚቃወሙ ሰዎች አንዳንድ መያዝ እንዳለብን ያብራራል። እንግዲህ የዛሬው ውይይታችን አስቸጋሪ ሰዎችን ስለምንመራ የዛን ጥበብ የዛን ዊዝደም ነው የምናየው። በቡድኑ ውስጥ ወይም እርሱ በሚመሩት የስራ ክፍል ውስጥ ስራ የሚያደናቅፍ ወይም ሁል ጊዜ የሚቃወም ሰው አለ ወይስ የለም? ያንን ሰው ማባረር ቀላል ሊሆን ይችላል። ነገር ግን እውነተኛ መሪነት ያንን ሰው ለውጦ ወደ ውጤት ማምጣት ነው። በዚህ ጉዳይ ላይ እንግዲህ በዝርዝር ስናይ በመጀመሪያ የእርሶን ባህሪ ወይም ባህሪውን ከሰውየው መለየት ነው። ወይም የእርሶን ባህሪ ከሰውየው ባህሪ ይለዩ። separate behaviors from persons ከምንመራው ከስራችን ካለው ከአስቸጋሪ ከምንለው ሰው ባህሪ የኛን ባህሪ መለየት ዋናው ስራችን ይሆናል ማለት ነው። ግለሰቡን ወይም ግለሰቧን ከመጠላት ይልቅ ድርጊቱን ለምን ስህተት እንደሆነ ማስረዳት ዋናው ስራችን መሆን አለበት። ብዙ ጊዜ አስቸጋሪ ሰዎች የሚሆኑት በዋነኝነት አልተሰማን ብለው ሲያስቡ ነው። ቅሬታቸውን እንዲያወጡ እድል መስጠት ዋናው ስራችን መሆን አለበት። በግል ጉዳይ ላይ ሳይሆን ስራው ላይ ስለሚኖረው ተጽዕኖ በሙያ መንገድ ማብራራት፣ ማነጋገር፣ ማስረዳት የኛ ስራ ነው ማለት ነው። እንግዲህ እስቲ በዋነኝነት በዚህ ሳምንት የሚያስቸግሩትን አንድ ሰው ለብቻው ጠርተው ስራውን ለማቅለል እኔ ምን ላግዝህ ብለው ይጠይቁት። እንግዲህ ዋናው ስራችን ነው። ከባድ ሊሆን ይችላል፣ ግን አስቸጋሪ የምንለውን ሰው ለይተን በዚህ ሳምንት እስቲ እኔ ምን ላግዝህ ብለው የመጠየቅ ባህል ማዳበር ዋናው ስራችን መሆን አለበት። ሌላው ውጤታማ ግብረ መልስ የኤፌክቲቭ ፊድባክ የምንለው እንዴት ነው የምናገኘው? ሰዎች ሳይጎዱ ወይም ሳይሰበሩ እንዴት ማረም እንደሚቻል ዘ አርት ኦፍ ኮሬክሽን የምንለውን እንዴት ነው ማየት የምንችል? እንደ መሪ አንድ ሰራተኛ ስህተቱን ሲነግሩት ተቀይሞት ሊሆን ይችላል። ወይም ካሁን በፊት ስህተቱን ለአንዱ ሰራተኛ እርማት ነው ብለው ሲነግሩት ተቀይሞት ያውቃል። ስህተት መናገር ሰው መግደል የለበትም ማለት እንዴት ነው? የስህተት አገላለጻችን ስህተት ስናሳውቅ በምን መልኩ ነው? ስሜቱን በሚጎዳ ነው ወይ? ይልቁንም የተሻለ እንዲሆን የሚያነሳሳ ነው ወይ? እንዴት ነበር ስህተታቸውን ስንነግር የነበረው? ለዚህ ነው እንግዲህ አንዳንዴ የሳንድዊች ዘዴ የምንለው ወይም ሳንድዊች ሜተድ የሚባለው በመጀመሪያ የአንድን ሰራተኛ ክፍተቱን ለማሳወቅ ወይ ድክመቱን ለመናገር ስንጀምር በመጀመሪያ ጥንካሬውን መንገድ ይገባል ማለት ነው። በመቀጠል የሚታረመውን ነጥብ፣ በመጨረሻም ያላቸውን እምነት በመግለጽ ነው መደምደም ያለብን። ከመነሻው በድክመቱ ላይ ተነስተን እርማት የምናደርግ ከሆነ ተቀባይነታችንም የምናመጣው ውጤት አነሳ ስለሚሆን። ሌላው ግልጽ መሆን ነው። ቢ ስፔሲፊክ በሆነ ጉዳይ ላይ ግልጽ መሆን። ስራ ጥሩ አይደለም ከማለት ይልቅ በዚህ ሪፖርት ላይ የቁጥሮች ስህተት አለ ብሎ በተወሰኑ በተለይ ጎልቶ በወጡ ስህተቶች ላይ አነጣጥሮ ወይም ትኩረት ሰጥቶ ማወያየት፣ ማሳየት ዋናው ስራችን ነው ማለት ነው። ሌላው በግል ማነጋገር ነው። ፕራይቬሲ ያስፈልገዋል። ሰውን በሰው ፊት በፍጹም ማረም አይቻልም፣ አያስፈልግም። ስህተትም ክብርንም መጠበቅ ዋናው የመሪነት ስራ ስለሆነ የሰራተኞቻችን ክብር ጠብቀን ፕራይቬሲያቸው አይተን በግል ማነጋገር ዋናው ስራችን ነው ማለት ነው። እስቲ እንግዲህ ይህን ካልን ዛሬ ለአንድ ሰው በጣም ጥሩ ሰርተሃል ብለው አመስግኑት። ለሌላ ሰው ደግሞ በጥንቃቄ እርማት ስጡ። እስቲ እንለማመዳት። ማለት የማመስገንን አንድ ጉዳይ ነው። ሌላው ደግሞ ከማመስገን ባለፈ ደግሞ ስህተት ያየንባቸውን ሰራተኛ አንዱን ጠርተን በጣም ስሜቱ ሳይጎዳ እንዴት ነው ማረም የሚቻለው?
የሚለውን እንለማመዱ። ሌላው እንግዲህ የውሳኔ አሰጣጥ ክህሎታችን ነው። ይሄ ስትራቴጂክ ዲሲዥን ሜኪንግ የምንለው ይህን ጉዳይ በቀጣይ ሳምንት በጣም በሰፊው የምንወያይበት ይሆናል። ለዛሬው በዚሁ እናበቃለን። አመሰግናለሁ።